ደግሞ ምን ማለት ነው? ለምን ሁሉን ነገር ሲያጡ እኔ ጋር ቀረቡ ብዬ ማስብ ነበር። እንዴ እናታን እንድጠራጠረው እየነገርሽኝ ነው? ታያት እባክሽ። ሲጀመር እሷ ክፍል ምን የሚሰረቅ ነገር አለና ትሰረቃለች? እንደውም ከአንቺ ውጭ ከኔ ክፍል ስለምን ወረቀት ነው የምታወሪው? የድርጅቱን ድርሻ ያስፈረምኩበትን ወረቀት ከአንቺ ውጭ ክፍል ገብቶ በድፍረት ሊወስድ የሚችል ሰው የለም። እስከ ዛሬ ወረቀቱ እዚህ ነበር እንዴ? ወይኔ ቤዛ፣ እስከ ዛሬ እዚህ ቤት እያለን ያላየሁት። ገኒ፣ ቆይኛ በሌለንበት ማን ይገባው? ሜንቶ እንዴት ናችሁ? ውድ የመልክቱ ተከታታዮች እንዴት ከረማችሁ? ዛሬ ደግሞ እንግዲህ ፌመስ የምታውቋት እንግዲህ እሷ ነች እኛን እዚህ ደረጃ እንድንደርስ ያደረገችን አንደኛዋ እሷ ነች። አረተው እስኪ ከራሷ አንደበት እዚህ ደረጃ እንዴት እንዳደረሰች ከነስሟ እንገረ እሺ። ስሜ ቃል ኪዳን እውነቱ ይባላል። ያው ተዋናይት ነኝ እንዲሁም ደግሞ ፕሮዲሰርም ነኝ እና እኔ የትም አላደረስኳቸውም። አብረን ነን ያለነው። እንግዲህ እሺ ፋሚሊ ከእናንተ የመጡ አንዳንድ ጥያቄዎች አሉ። እሷን ጠይቅ እናረጋታለን። ልጠይቅሽ የነበረው ግን መቼ እንደሆነ መቼ ማስታወሰሻል? እኔ ስመጣ ትታመማለች። እኔ ልጅቱ ለምን ያኔ ምንድነው ያመመሽ? ባለፈው ማይግሪን ተነስቶ ዛሬ ደግሞ እግሯ ተሰብሮ መጣው። ተሳክቶለት ግን በአሁኑ በቃ ግዴታ ነው ብዬ ነው የመጣሁት። ወጌሻ ከጀርባ ይዘን የመጣ ነው። አዎ። እና እንግዲህ እስኪ ከጥያቄው በፊት ቃል የሆነ ስራዎች ይዛ እየመጣች ነው ዩቲዩብ ላይና መጥተሻል መሰለኝ። መጣላ የስት መጣለች። እስኪ ምን ይዛ እንደመጣች እስኪ ትንገረን። እሺ ያው ይዤ የመጣሁት በኪ ሲኒማ ዩቲዩብ ቻናል መሪ ተከታታይ ድራማ ይዤ መጥቻለሁ። መቼ ነው ይሄኛው የምትለቀው? እስከ 13 ምናምን ተለቋል እና እየገባችሁ እዩት። ቆንጆ ድራማ ነው። ዩቲዩብ ምንድን ነበር? ኪ ሲኒማ ሲጀመሩ ቁልፍ ነገሮች ይከብዳሉ። ያው ብዙ ነገሮች ይከፍታሉ። ቁልፋችንን ይዘን እየመራን ነው። አስኮርሽኝ እያልኳት ነው። ነገራችን ላይ እንኮርሳለን። አስይዘናል መሰለኝ። አስይዘናል። እሺ ጥያቄ ሲጀምር በጣም ብዙ ጊዜ ጥያቄ ይደጋገማልና እሱን ጥያቄ ከምጠይቅሽ ትወና መቼ ገባሽ ምናምን አልጠይቅሽምና ትወና እንዴት ታይዋለሽ? ሌላውን ተይው። ትወና ባይዘይ በጣም ወደው ሙያ ነው። በጣም ስለ 7ኛ ክፍል ሆኜ ነውላ ጽፌ ያስቀመጥኩት ተዋናይ መሆን እንደምፈልግ። በቃ ተዋናይ ብቻ ነው መሆን የምፈልገውና አርቱ ላይ ነው በደንብ መስራት የምፈልገው። ኦኬ በጣም ነው የምወደው። ምንም ቃላት የለኝም። ከሌላም ስራ ብትል ከየትኛውም ነገር ጋር አላነጻጽረውም። በዛ ላይም ደግሞ በዛው ልክም ዋጋም አስከፍሉኛል እና እወደዋለሁ። በጣም ስለምወደው ነው ዋጋ መከፍልበት እና ግን አሁን ላይ ግን ክሶኛል። እግዚአብሔር ይመስገን በእናንተ በኩል። እንግዲህ ቤተሰብ እንደዚህ የለፋችበትን ስራ ደግሞ ኪ ሲኒማ ላይ እየገባችሁ ይውላት አሪፍ ስራ ነው ብዬ አስባለሁ። በቅርቡም እኛ ስለምንመጣ የጆሮ ቤተሰቦች ሄድ እያላችሁ ምናምን። እሺ ትወና እንግዲህ ከ7ኛ ክፍል ጀምሬ ነው አልሽ። ከዛ በፊት ቲያትር ቤቶች ምናምን ትሞክሪ ነበር? አይ ሚኒ ሚዲያ ላይ ምናምን እሳተፍ ነበር። ኦኬ ሚኒ ሚዲያ ሁላችንም ያወጣን ስራ ነው። አዎ። ስንት በትወና ምስክር ወረቀቶች ምናምን አሉሽ? በትወና ምስክር ወረቀቶች አሉሽ? አዎ ብዙ ያው የእንትን ፊልሞች አሉ፣ የሙሉ ሰዓት ፊልሞች። በድራማም አለኝ። ድራማ ያው በፊት በሐረግ አለኝ። ሐረግ በነገራችን ላይ አልጨርሰውም። እሺ ለማንኛውም ያው አሁን ነኝ በቲያትር ኮከብ ተብዬና ወደ 7 ምስክር ወረቀቶች አሉ። እንደዚህ የለሽም አንቺ? የለኝም። ቲያትር ላይ አልተሳተፍኩም። በነገራችን ላይ እኔ የስክሪን አክተር መሆን ፍላጎት አልነበረኝም በፊት። ኦኬ ጊዜ ነው የቀየረኝና ትወና ወደ ውስጥ ሲገባ። እሺ አሁን የምንጠይቀው ጥያቄ ለነ ዳጊም ተጠይቋል፣ ለነ አብርሽም ጠይቀናልና አብርሽ ከማሚ ጋር ነበረ እና ትንሽ ሰከሰን። ወደ ዋናው ከምንገባ ትንሽ ፈን አድርገን እንግባ ብዬ ነውና ጀስት ከቲክቶክም ሊሆን ይችላል፣ ከዩቲዩብ አክተሩም ሊሆን ይችላል፣ ኦር ከቴሌቪዥኖችም ሊሆን ይችላል።
ክራሽ አለሽ? አይ የለኝም። ያዝልኝ ሲናቂ ኦኬ አዶናይ ለአዶናይ ያው እንትን ብያለሁ። ምክንያቱም ክራሽነት አይደለም ኦሬዲ አድናቆት ነው፣ አደንቀዋለሁ። እና የዛን ሰዓት ደግሞ ከዩቲ ጋር በጣም እንትን ላይ ነበሩ፣ ፉክክር ላይ ነበሩና ዩቲንም በጣም ነው የምወዳት። ግን ደግሞ በዛን ሰዓት ላይ አንዳንዴ የሆነ እንትን የምትለው ነገር አለ። አዎ እና ሞር በቃ እሱ ቢያሸንፍ የሚለው ውስጤ ነበር። እንዳጋጣሚ ስም የሁለቱንም እየጠበኩ ነበር። ያዶናይ ሲባል እንደውም ቀረጻ ላይ ነበር፣ ኑሐሚን ቀረጻ ላይ ነበርና ዝም በሉ ምንም ድምጽ አልፈልግም ምናምን ብሎን ዳይሬክተሩ ሄደ። እሺ ዝም እላለሁኝ ብዬ ልክ አዶናይ ሲባል ጮክ እንጂ ክራሽ ምናምን አይደለም። ኦኬ እሺ። አሁን አዶናይን በጣም ትከታተያለሽ በዚህ አይነት ነው? አዎ። አዶናይ በጣም የሚጠቀማት ቃል አለች ሁል ጊዜ ማለት ነው። እስኪ በጣም ፌመስ ነች እሷ ቃል፣ ሰግጥ አይደለም ፌመስ የሆነች ቃል አለች ከሱ ከሰግጥ በፊት እና እሷን ቃል አስታውሽኝ እስኪ። ከሰግጥ በፊት እኔ ብዙ ጊዜ አሁን ካናዳ እያለ ሁሉ ጊዜ አሁን ቪዲዮቹ ሲመጡልኝ አንቺ በጣም ታምሪያለሽ የሚላት ነገር ልቤ ውስጥ ስቲል አለች። አንቺ እውነትም ትከታተላለች እቺ ልጅ እዚህ ኢትዮጵያ ሳይመጣ በፊት ጀስታ እሷ ነች ቃሏ የኔ ቆንጆ አንበሲት ምናምን ጣብቺ አዶናይ እንትን ነችና። እሺ አሁን ደግሞ ለየት ያለ ጥያቄ ልጠይቅሽ። ከአሁን ካለሽበት እድሜ 19 ኦር 20 ዓመት ይዤሽ ሊድና ምን መሆን ትፈልጊያለሽ ብትባይ በዛ ታይም ምን ብለሽ ትናገሪያለሽ? ፊልም ሰሪ። እድሜም በዚሁ አጋጣሚ በጣም ተናገርኩ መሰለኝ። አይዞሽ እንትን አንልም። እንትን ነው ፊልም ምንድነው ከአያቴ ጋር ረጅም ጊዜ ኖር ያለውና ካሴት ሁሌ ነው የአማርኛ ፊልሞች ምናምን ነገር ማታ ማታ እንከራይና እናያለን። በዛን ሰዓት ሁሌ ሴት ልጅ ምናምን ነገር በተለይ ጨዋ ሆና ምሰራ ሴት ልጅ ስታይ እቺማ ቃሉን ነው የምትመስለው ምናምን ትላለችና ሁሌ ከሷ ጋር ስናወራ በዛ አጋጣሚ ውስጥ ገባ እና የምለውም የማወራውም ፊልም ሰሪ መሆን ነው ፈልገው። በጣም ደስ የሚል ነገር ነው። ደስ ይላል። እሺ አሁን ደግሞ ወጣ እናድርገውና ጥያቄውን ብዙ ሰው ማወቅ ይፈልጋልና የሆነ ሰውም እንደውም ጠይቃት ብሎኝ ነው እንግዲህ ተብዬ ነው። እሺ እኔ አይደለሁም ተብዬ ነው። ቃል አሁን ላይ እንዴት ነው ትዳር ዓለም ላይ አለች ወይ ብለህ ጠይቅልኝ ተባልኩ። ኦኬ ትዳር ዓለም ውስጥ ገና አልገባሁም። የለም። ኦኬ አይ ጥሩ ትዳር አሪፍ ነው። እኛ አላገባንም። እኛም እንዴት ገና አልገባሁም እገባለሁ ወደፊት። ኦኬ ምገባው ግን መሪ የሚለው ድራማ ቫይራል ሲወጣ ኦፍ ኮርስ የተነገራችሁ ነው እንዳረሱ። ምክንያቱም ያው ከበድ ይላል አሁን ያለው ኢኮኖሚ። አባወራው አሰራም እየተባልክ ነው? ኧረ ይሰራል፣ በደንብ ነው የሚሰራው። ተው አይኮንም ያልሽ እኮ አስደነገጥሽ እኮ እዚህ ጋር ታዲያ አመጣጥራ ሳምር ነው ገብቷል አይደል? እሺ እንዴት ነሽ ስፖርት ላይ? ስፖርት ላይ አሪፍ ነበርኩኝ። አሁን ላይ ትንሽ ተቀዛቅዣለሁ። ምን ደጋፊ ነሽ? የእግር ኳስ፣ ባስኬት፣ ቴብል ቴኒስ ምን ላይ? እግር ኳስ ላይ ነበር። የማን ደጋፊ ነሽ? ማኔ እኮ አንድ ተጫዋች እኮ ነው። አንድ ተጫዋች ለሱ ብዬ ነው በፊት ሊቨርፑል ላይ ያልነበረ የሚጫወተው።
እና ሊቨርፑል ደጋፊ ነሽ? እኔ የሱ ብቻ ነኝ። ለምን እንደሆነ ታውቃለህ? ሊቨርፑል ላይ ሲጫወት ያኔ አየው ነበር ምናምን፣ ልክ ሲወጣ ተውኩት ኳሱ ነው። እንዴት መሲና ሮናልዶ እያሉ ማኔ ላይ እንትን ነው ታሪኩ፣ ከታሪኩ ያ ጀስት እኮ ሮናልዶም እኮ ታሪክ አለው፣ ግን እኔ ሞር ሳበኝ እሱ። እንግዲህ እንደሰማው ሰው እንደ አይነቱ ነውና ብዙ ለውጥ አለው። እሺ እኔ ክርስቲያኖ ደጋፊ አይደለሁ። እኔ ክርስቲያኖ ደጋፊ አይደለሁ፣ የመሲ ደጋፊ ነኝ። ኦኬ እሱ እኔ መሲ ደጋፊ ነኝ። ስለዚህ አንቺ አሁን በቃ በማን የተነሳ ሊቨርፑል እንትን ነሽ ማለት ነው። አይ ጥሩ ነው። እሺ አሁን የምጠይቅሽ ጥያቄ ደግሞ ፊልም የጀመርሽበት አካባቢ ላይ የመጀመሪያ ክፍያሽ ስንት ነበር? 300 ብር ኮረስ ነበረች። ያ ታስታውሻለሽ? የመጀመሪያ ኮረስሽበት ስራ አልተለቀቀም። የለውም ሲጀመር እንትኑ ላይ አስፈላጊም አልነበረም። እኔ እዛ ጋር መገኘት ይራሱ ምንድነው፣ እኔና አንድ ልጅ አለች ቁጭ ብለን ወይን እኛ ጋር ተቀምጦ ነውና ሌሎች ናቸው የሚሰሩት፣ ታዋቂ ሰዎች ናቸው የሚሰሩት ጀርባችን ላይ በቃ ኮርሽ 300 ብር እኔ 200 ብር ነበር የተከፈለኝ። ለዛ ደግሞ ጀርባዬ ደግሞ ሊቀርዝ ለሊ 6 ሰዓት ነው ቤት የገባሁት። አይ እንደዚህ ነው መስዋዕት የሚከፈለው ስራ ላይ የምር በጣም ስትወደው ደግሞ አታውቀውም እሱ። እሺ የት አካባቢ ነው ተወልደሽ ያደግሽው? የተወለድኩት ነጌሌ ቦረና ነው የተወለድኩት። ያደግኩት ደግሞ ብዙ ቦታ ነው። አቋሉ ወደ ሻኪሶ ነው። ክልል የለውም ደቡብ ነው ኦሮሚያ። ኦኬ እንደሱ ታዲያ ብዙ ነገር ነሽ። እዛ አካባቢ ስትማሪ ሰኔ 30ን እንዴት ታስታውሻታለሽ? ልጅ ሆኜ ነው የወጣሁት፣ ግን ያው ሰኔ 30 የስንት ስትማሪ ሰኔ 30 እንዴት ነበር? ደስ ይላል። ታሪክ የለሽም? አረ በጣም ደስ የሚሉ እንትኖች አሉ። ምክንያቱም እዛ በመማርበት ሰዓት አሪፍ ተማሪ ነበርኩና እናቴ ምናምን ካርድ አብራኝ መታ ስትወስድ ተፋይተሽ አታውቂም? ድብድብ ተደባዳቢ ነበርኩ። እንግዲህ እንደምታዩት ተደባዳቢ ነበረች። አሁንም እንዳልደበድብ እያለችኝ ነው። ኃይለኛ ነኝ እኔ በባህሪዬ ትንሽ ኃይለኛ ነበርኩና ልክ ያስጠላኝ ይሄ ጸብ ምናምን የሚባል ነገር ያስጠላኝ ልክ ሳደግ ወደ 6ኛ ክፍል ምናምን ስደርስ ጠላው። በቃ ይሄ ሴትነት ምናምን የሚባል ነገር መጣ እና በቃ ከዛ ወዲህ ተባድቤም አላውቅም። እና ኃይለኛ ተደባዳቢ ነበረች ነው የምላችሁ። እሺ ቃልዬ፣ ለኔም ፋሚሊዎች ላንቺም ፋሚሊዎች ማለት የምትፈልጊው ነገር አለ? ያው ምንድነው የሚባለው? ቆይ እሺ ሰብስክራይብ አድርጉ ባያቸው፣ ያንቺንም ቪዲዮ ድጋሚ ንገራቸውና። እሺ ከልብ አመሰግናለሁ ያንተንም ፋሚሊዎች እና ይሄንንም ቻናል ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ አድርጉ። የኔንም መሪ ድራማን እንድትጋበዙልኝ በኪሲኒማ ዩቲዩብ ቻናል ይገኛል። ማይሄው ነው እንግዲህ ፋሚሊዎች ከቃል ጋር እንደዚህ ባጭሩ ማብረን ቆይተናል። ሌላ ጊዜ ደግሞ በሰፊ እንደምንገናኝ እንግዲህ እርግጠኛ ነኝ። የሰዎችን ቻናል ሰብስክራይብ አድርጉ። ኪሲኒማንም የገባችሁ ሰብስክራይብ እያደረጋችሁ አሪፍ ድራማዎች ይዛላችሁ እየመጣች ነው። የገባችሁ አበረታቱን። እንወዳችኋለን።